ሰላም ጤና ይስጥልን። ይህ ፈርጥ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በክፍለ ከተማው የተገነቡ ባሉ ፕሮጀክቶች ላይ ስናደርግ የነበረው መልከታ የመጨረሻ ክፍል ይዘን መጥተናል። በዚህ መሰናዶ በክፍለ ከተማው የአረጋውያንን፣ የሀገር ባለውለታዎችን፣ የአካል ጉዳተኞችን ያረጁ ቤቶችን በአዲስ ግንባታ ለመተካት እየተደረገ ያለውን ርብርብ እንመለከታለን። አብራችሁን ቆዩ። ዛሬ በቂርቆስ ክፍለ ከተማ እየተከናወነ ያለው ስራ ከህንጻ ግንባታ በላይ ነው። ይህ የቤት ግንባታ ፕሮጀክት የአዲስ አበባን የነገዋን ገጽታ የሚቀይር፣ ክፍለ ከተማዋን ወደ ስልጡን ደረጃ የሚያሸጋግርና ከሁሉም በላይ ደግሞ ክፍለ ከተማዋ ነዋሪዎቿን ከቀድሞ ጠባብ፣ ከተጎሳቆለና ለመኖር ፍጹም ምቹ ካልሆነ የቤት ውስጥ ኑሮ ወደ ደረጃውን በጠበቀ ዘመናዊ አኗኗር ለመቀየር የሚሰራው ስራ ግዙፍ የለውጥ እንቅስቃሴ እንደሆነ እንደ ኮሙኒኬሽን ጽህፈት ቤት ምልከታውን ባደረግንበት ወቅት ማረጋገጥ ችለናል። ቂርቆስ ዛሬ የአዲስ አበባ የለውጥ ፈርጥነቷን በማረጋገጥ ላይ ትገኛለች። አስተዳደሩ በጎ ፈቃደኛ ባለሀብቶችና ተቋማት አንዱ ሆነው ከተማዋን የተሻለች፣ የበለጸገችና ለነዋሪዎቿ የምትመች ለማድረግ እየተረባረቡ ነው። ይህ የበጎ ፈቃድ ግንባታ የከተማዋን ውበት ከመጨመሩ ባሻገር የበለጸገች ከተማን የመፍጠር ህልም በአንድ ክፍለ ከተማ ደረጃ በተግባር እየታየ መሆኑን ማሳያ ነው። እማኙ ምንድነው ካላችሁ እነዚህ የቤት ፕሮጀክቶች ናቸው። የዚህ ፕሮጀክት ዓላማ አንዱና ዋነኛው ለአመታት አርጅተው ለመኖር የማይመቹ የነበሩትን የቀበሌ ቤቶች በማፍረስ በምትካቸው ዘመናዊና የተሟላ አገልግሎት የሚሰጡ ከG+1 እስከ G+5 የሚደርሱ ዘመናዊ የመኖሪያ ቤት ህንጻዎችን ማቆም ነው። እስቲ የዚህን ጥረት ስፋት እንመልከት። በክፍለ ከተማው በወረዳ 1 በ10 ሚሊዮን ብር ወጪ የተገነባው ባለ 8 ቤቱ G+1 ህንጻ ዛሬ ለወገኖቻችን የቤት ባለቤትነት ብቻ ሳይሆን የመኖር ክብርን አጎናጽፏል። ፕሮጀክቱ 100% ተጠናቆ ለአገልግሎት ክፍት መሆኑ ለሌሎች ተስፋ ሰጪ ተሞክሮ ነው። በ11 ሚሊዮን ብር በግንባታ ላይ ያለው ይህ የG+1 ህንጻ 99% ደርሷል። ሲጠናቀቅ ሌላኛው የክብር መኖሪያ ለነዋሪዎች ይተላለፋል። እዚህ አካባቢ የለውጡ ፍጥነት በግልጽ ይታያል። ሰላም መንገድ አልሚዎች ከአዋሽ ባንክ ጋር በመተባበር የገነቡት የG+4 ህንጻ 26 ቤቶች የያዘ ሲሆን 96% ደርሷል። በተመሳሳይ የአዲስ አበባ ኢኖቬሽን ቢሮና የክፍለ ከተማው አስተዳደር በጋራ የሚሰሩት የG+3 ህንጻ 16 ቤቶችን የያዘ ሲሆን 98% ደርሶ መጋቢት 30 ይገባደዳል። እነዚህ በድምሩ 42 እና 29 ሚሊዮን ብር ወጪ የተደረገባቸው ፕሮጀክቶች ለክፍለ ከተማዋ የሰው ተኮር የልማት ጉዞ ማሳያዎች ናቸው። ተመልካቾቻችን፣ እነዚህ ግንባታዎች ነዋሪውን ከቀድሞ ችግር የማላቀቅ በንጹህ ምቹና ዘመናዊ መኖሪያ ቤት የማኖር የረቀቀ ዕቅድ አካል ናቸው። የሀገር ባለውለታዎች፣ አረጋውያንና አቅመ ደካማ ወገኖቻችን በክብር ተቀብለው በክብር እንዲኖሩ የሚያስችል የሰው ተኮር ስራና ሰው ለሰው መኖር እንደሚችል ማሳያ ናቸው። ያደገ ክፍለ ከተማ ያደገን ከተማ ይፈጥራል። ያደገ ከተማ ደግሞ የነዋሪውን ክብር ከፍ ያደርጋል። እየሆነ ያለው ይሄው ነው። የቂርቆስ የለውጥ ጉዞ አያቆምም። ይህ የጀመረው የበጎነት ጥሪ የመልካም አስተዳደርና የልማት አጋርነት ሌሎችም ተቋማትና ባለሀብቶች ሊቀላቀሉት የሚገባ ታሪካዊ ሂደት ነው።